ይሄን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና አስተምረው ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ። አለበለዚያ ገነት አይገቧትም። እንደዚህ ይላል ሳሂህ ሙስሊም 2767 ኤ ላይ when it will be the day of resurrection Allah would deliver to every Muslim a Jew or a Christian and say that is your rescue from hellfire በትንሣኤ ቀን በቂያማ ቀን ይላል አላህ ለእያንዳንዱ ሙስሊም አይሁድ ወይንም ክርስቲያን ይህ ከእሳት መዳኛህ ነው ይለዋል። ሃይ እንዴት ናችሁ? እስቲ እንስማው። ራስህን የምትጠራው መንፈሳዊ ማይክሮፎን ይዘህ ነው ራስህን የምትጠራውና ያንን ለመያዝ ጥረት አድርጌያለሁ። ስለዚህ በተወሰነ መልኩ ዕውቀቱ ነበረኝ። የመጽሐፍ ቅዱስም እንደዚህ በንጽጽር ላይም ኦርቶዶክስ መሳላት የሚል እንትን ስለነበረ ጥረት እንትን ነበረኝ፣ ቤዙ ነበረኝ እና ለመሞገት በጣም ጥረት አደርግ ነበር። እሱ መጽሐፍ ቅዱስ በቃ ይዛለው፣ አነባለው፣ እሞግተዋለው ምናምን ከሆነ ጊዜ በኋላ ግን ራሴን ማየት ጀመርኩ። መልካም እንደሰማችሁት በኦርቶዶክስ ውስጥ ምላሽ አላት በሚል ላይ ልክ ተከራካሪ ቀውጢ እንደነበረና አገልጋይ እንደነበረ ከዛ መጽሐፍ ቅዱስ ትርጉም አልሰጥ ብሎት እስልምናው ቁርአኑ ትርጉም ሰጥቶት እንደገባ ነገር ተናግሯል። አክቹአሊ ምን አይነት አገልግሎት ነበር ያገለገልከው? ምናልባት ወንበር አቀባይ ልትሆን ትችላለህ። ከዛ ያለፈ አገልግሎት ኖሮ ቢሆን እናቅህ ነበረ። ኤኒዌይስ ግን ቁርአን ትርጉም ሰጠኝ፣ መጽሐፍ ቅዱስ ግን ትርጉም አልሰጠኝም ላልከው ትርጉም የሚሰጥ ነው ወይ ቁርአን? እችን እስቲ እናንብባት። ሱራ 34 ቁጥር 14 ላይ እንዲህ ይላል፣ በእርሱም ላይ ሞትን በፈጸምንበት ጊዜ መሞቱን ብትሩን የምትበላ ተንቀሳቃሽ ምስጥ እንጂ ሌላ አላመላክታቸውም። በወደቀ ጊዜም ጋኔኖች ሩቁን ሚስጥር የሚያውቁ በሆኑ ኖሮ በአዋራጅ ስቃይ ውስጥ የማይቆይ እንደነበሩ ተረዱ ይላል። ስለማን ነው የሚያወራው መሰላችሁ? ታሪኩ ስለ ንጉሥ ሰለሞን ወይንም ጠቢቡ ሰለሞን ነው የሚያወራው። በእነሱ ጠቢቡ ሰለሞን ወይንም ንጉሥ ሰለሞን ሱሌማን ይሉታል። ኦኬ ሱሌማን ነብይ ነው፣ እንደገና ደግሞ ንጉሥ ነው ብለው ያምናሉ። በአንድ ሌሊት ደግሞ ከ100 ሴቶች ጋር ወሲብ እንዳያደርግ አላህ መልአክ ልኮ የሚያስተምረው ነው፣ በእስልምናው ማለት ነው። በአንድ ሌሊት ውስጥ ከ100 ሴቶች ጋር ወሲብ እንዲያደርግ አላህ ልኮ እንዴት ወሲብ ማድረግ እንዳለበት ያስተማረው ነው። ይሄ ሞቶ ይላል፣ ይሄ ሞቶ ተንቀሳቃሽ ምስጥ መታ የተደገፈበትን ዱላውን በልታ ነው ያመላከተችው ይላል። ለምን ያህል ጊዜ መሰላችሁ? ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን እንደዚህ ሞቶ ሳይታወቅ ቀርቶ መሰላችሁ እንዴ? ናንበብላችሁ ቢሆን አባስ ይመልሰዋል። and when we declare death for him for Solomon died and remained standing in his retreat for a year ይላል። ለአንድ ዓመት ያህል ሰለሞን ሞቶ ዱላውን ተደግፎ ያቺ ምስጥ መጣ በልታው ነው ያወቁት። ለአንድ ዓመት ያህል ሰለሞን እንዲህ እንደተደገፈ እንደ ሐውልት ደርቆ ሲቀር ሚስቶቹ አላወቁም፣ ልጁ አላወቀም፣ ጎረቤት መንደር ሀገሩም አላወቀም። ለአንድ ዓመት ያህል። ይሄ በጣም ትርጉም ይሰጣል አይደለ? ሰው ሲሞት አይሸትም አይደለ? አይገማም አይደለ? ሚስቶቹ ባላችን የት ሄደ አይሉም አይደለ? ልጆቹ አባታችን የት ሄደ አይሉም አይደለ? ሀገሩ አስተዳዳሪያቸው ነው፣ ንጉሳቸው ነው፣ ነብያቸው ነው። የት ሄደ ብለው አይጠይቁም አይደለ? አንዱም አላወቁም። ያወቁት መቼ ነው? ያቺ ምስጥ የተደገፈበትም በልታ 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 ስትጥለው ሲወድቅ ሰለሞን ከዛ በኋላ መሞቱን አወቁ ይላል። ይሄ በጣም ትርጉም የሚሰጥ መጽሐፍ ነው አይደለ? ሰለሞን እንዴት ነው የሞተው በመጽሐፍ ቅዱስ? አንደኛ ነገሥት ምዕራፍ 11 ቁጥር 42 ላይ እንዲህ ይላል፣ ሰለሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሰበት ዘመን 40 ዓመት ነበር። ሰለሞንም ከአባቶቹ ጋር አንቀላፋ፣ ሞተ ማለት ነው። በአባቱም በዳዊት ከተማ ተቀበረ፣ ልጁም ሮባ በፈንታው ነገሰ ይላል። ይሄ ትርጉም አልሰጣለ። ሰለሞን ሞተ፣ በአባቱ ከተማም ተቀበረ፣ ልጁ ግን ስልጣኑን
ያዘ የሚለው ትርጉም አልሰጣለ። ትርጉም የሰጠህ ግን ምን አይነት ነው? ሰለሞን ሞቶ 1 ዓመት ሙሉ ዱላ ተደግፎ ምስጥ መታ ያንን ዱላ በልታ እስከምትጥለው ድረስ 1 ዓመት ሙሉ እንደሞተ ማንም ያውቅ አልነበረም የሚለው ተረት ተረት ለአንተ ትርጉም ይሰጣል። እንግዲህ አጋንንት አይምሯችሁን ሲዘጋው እንደዚህ ትታወራላችሁ ወዳጆቼ። ከእንደዚህ አይነት መታወር ይሰውራችሁ። ከእንደዚህ አይነት አጋንንታዊ ስራት ነፃ ትወጡ ዘንድ ምኞቴ ነው። አንድ ልጨምርልህ ሌላ ተረት ተረት 18ኛው ምዕራፍ ላይ ወይም ሱራ 18 ቁጥር ሙሉን አንብቡት። ሙሉ ተረት ተረት ነው። ምንድን ነው እሱ መሰላችሁ? ታሪኩ የዋሻዎች ምዕራፍ ይባላል። ዋሻ ውስጥ ስላደሩ ሰዎች የሚያወራ ነው። ሲጓዙ ፀሐይ ጠለቀችባቸው፣ መሸችባቸው። ከዛ ዋሻ ውስጥ ይገቡና ይተኛሉ። ተኝተው ሲነሱ ስንት ዓመት የቆዩ መሰላችሁ? እናንተ በማግስቱ የተነሱ ይመስላችኋል? በወሩ ኖ፣ በዓመት ኖ፣ በ2 ዓመት ኖ፣ በ3 ዓመት ኖ፣ በ10 ዓመት ኖ፣ በ20 ዓመት ኖ፣ በ50 ዓመት ኖ፣ በ100 ዓመት ኖ፣ በ150 ዓመት ኖ፣ በ200 ዓመት፣ በ300 ዓመት ኖ፣ በ309 ዓመት ተነሱ ይላችኋል ቁርአን። ተኝተው በ300 ዓመት ተነሱ። ይህን ተረት ተረት አሜን ብለህ ትቀበላለህ። ይህ ተረት ተረት አስቀድሞ የነበረ ነው። ኬት እንደተኮረጀም ደግሞ ከፈለክ እሰጥሃለሁ ቃል በቃል ኬት እንደተኮረጀ። ይህን ተረት ተረት የሚያውቁ ሰዎች አስቀድመው የሚያውቁት ሙሐመድን መጡ እናስጨነቁት። ይህ አንተ የምትለው ከፈጣሪ ተገለጠልን የምትለው እኛ እናውቀዋለን። እሺ ስንት ሰው ናቸው የተኙት ዋሻ ውስጥ አሉት። ስንት ነው የተኙት ብለው ሲያስጨንቁት እንዲህ የሚል መገለጥ አመጣ። በሩቁ ወርዋሪዎች ሆነው በጥርጣሬ 3 ናቸው፣ 4ተኛው ውሻቸው ነው ይላሉ። 5 ናቸው፣ 6ተኛው ውሻቸው ነውም ይላሉ። 7 ናቸው፣ 8ተኛቸውም ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቃቸውም በላቸው። በእነሱም ነገር ግልጽን ክርክር እንጂ ጠልቀህ አትከራከራቸው። በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች አንድንም አትጠይቅ የሚል ፈጣሪ አወረደልኝ አላቸው። 3 ነው ቢል አያቅም፣ 4 ናቸው እንዳይሉት ፈራ። 4 ናቸው እንዳይል 5 ቢሆኑስ ብሎ ፈራ። 6 ቢልም እንደዛው። 7 ቢል ምናልባት 8ስ ቢሆኑ፣ 8 ቢል ደግሞ ምናልባት 9 ወይና 5 ቢሆኑስ። ስለዚህ ከነሱ ጋር ትከራከር ተብያለሁ። ግልጽ ቁጥራቸውን ፈጣሪ ነው እንጂ አንተ አታቅም ተብያለሁ ብሎ አላህ ራሱ ያወረደልኝ። ለምን የሚያውቅ ከሆነ አላህ ይህን ያህል ነው ኤግዛክት ቁጥራቸው ብሎ አይናገርም ነበረ። አላህም አያውቃቸውም ቁጥሩን። የሚያውቃቸው ቢሆን ኖሮ ቁጥሩን በግልጽ ይህን ያህል ናቸው ብሎ ይመልሰው ነበረ። ሱራ 18 ቁጥር 25 ላይ በዋሻዎቻቸውም ውስጥ 300 ዓመታትን ቆዩ፣ 9ንም ጨመሩ ይለናል ማለት ነው። ተፍሲሮቹን ሄዳችሁ ቼክ ማድረግ ነው። 309 ዓመታት ያህል ተኝተው ተነሱ ይላችኋል። ይሄ ተረት ተረት ለአንተ ትርጉም ይሰጣል አይደለ? ይሄው ምዕራፍ ላይ አሁንም ደግሞ ደግማችሁ ስታነቡ ሙሐመድ ሲሄድ የሆነ ምን ቦታ ደረስኩ ይላል። ፀሐይ ባህሩ ስገባ አገኛት። የማለቂያ ቦታ ፀሐይ ሄዳ የመሰለው እሱ መሽቶ ሲነጋ ፀሐይ እንዲህ የምትጓዝ ነገር መሰለው። ባህሩ ስገባ የሆነ ጮረቃው ስገባ አገኘዋት አለ። ይህም ተረት ተረት ይዋጥልሃል። እዚሁ ምዕራፍ ላይ እንደገና ደግሞ ዙርቀን የሚባሉ አሉ። ሲሄድ ሙሐመድ ምን አገኘ? ከምድር ጋር ከዚህ ሰዎች ጋር የሚጣሉ ሌሎች አካላትን አገኘ። ከዛ ምን ተደረገ? እዛ ቦታ ላይ አጥር ታጠረ ይላል። ምድር ላይ ሆነው አሁን እኛን ማያገኙን ሌሎች አካላት አሉ። እነኛ አካላት በዚህ ነው ያሉት፣ እኛ በዚህ ነው ያለ ነው። አጥር ታጥሮ ከምድር ጋር ከኛ ጋር ማይገናኙ በእንደዚህ በኩል ያሉ 2 ተራሮች ላይ እንደዚህ በብረት አጥር የታጠረ እንደዚህ ድንበር የተበጀ ልክ ከጎረቤታችሁ ጋር ድንበር አጥር እንደምታጥሩት እንደዛ ታጥሮ በትልቅ አጥር ታጥረው ተለያይተናል ይላል እና እሱ መጨረሻ ላይ ይደረመስና እንትን ይቀየጣሉ፣ አጥሩ ማለት ነው። ይሄ ተረት ተረት እዚሁ ቁርአን ምዕራፍ ላይ የሚገኝ ነው። ከየት እንደተወሰደም ቀጣይ ላይቭ ላይ ስንገባ አሳያችኋለሁኝ። ውስታዞቻቸው ፈጽሞ ሊመልሱትም ሊያስተባብሉትም ማይችሉት ተረት ተረት ማለት ነው።
ምድር ምን እንደሆነች እንኳን ማያቅ ስለነበረ በጊዜው ሸወዳቸው። እኛና እነሱ በትልቅዬ ግንብ ተለያይተናል፣ ታጥሯል። እንደዚህ እነሱ ከዚህ ናቸው፣ እኛ ከዚህ ነን ብሎ ማለት ነው። ይሄ አንዱ ምዕራፍ ላይ ያለ ተረት ተረት ነው የነገርኩ ወዳጄ። ቁርአን ሙሉ ተረት ተረት ነው። ማንኛውም ሰው ቁርአንን አውቆ ሙስሊም አይሆንም። ክርስትና ላይ ግን ጥርጣሬ የፈጥረውበት እሱም መመለስ ስላልቻለ ብቻ ሙስሊም ሊሆን ይችላል። መጽሐፍ ቅዱስ ግን በሐሰተኞች በግብዞች የተሰጠን የአጋንንት ትምህርት እየተከተሉ ሃይማኖታቸውን ይክዳሉ ይላል። ይህም በአንተ ላይ ሆኗል። ተመለስ። ሰላም፣ እንዴት ናችሁ? አንዲት ባለጌ ልጅ የክርስቲያን ወንዶች አይታጠቡም ብላለች። ኡስታዞቿ ደግሞ ጀግና እውነት ነሽ እያሏት ነው። ለእሷ ምላሽ እንሰጣለን። ሙጨየንቱን ዲሪ ክርስቲያና ዲቀተኒ ጀቴርቲ ኡስታዞኒ ሽሞ ስሪ ጀቴ ጀቻ ጀሩ ዴቢላናፍ ጋፈ ጥምቀታ ጋፈ አያና ታቦኒ በው ጋፈ በር ጅጅራም መስቀላ እንቁጣጣሺ ከነረት ነፈ ዲቀተ መሬ ነፈ ዲቀተኒ ብሻን ፍለተኒ አማማ ደምተኒ ገራገሩማን ኢራ ኬኝፍ ኢራ ኬሰዲዩ ካናል እንደሰማችሁት ነው። አይታጠቡም የክርስቲያን ወንዶች በአመት አንዴ ቢታጠቡ ነው ብላለች። እንዲቀተኒ ኢሪ ክርስቲያና የሮድ ገተኒዩ ወጋቲ ሲአቶኮ አከስ ጀቴርቲ ሐዲስኒ ሽሞ ማል ጀደ ዋዬ ዲቀቹ ዮካስኒ ሐዲስኒ ሺ ማል ጀደ ሐዲሷ ምን ይላል? ነብይዋ ታጠቡ አላለም። ነብይን ሺ ዲቀዳ እንጀነ ሳይ ሙስሊም ኩማ ቶኮፍ ዲባሰ ዲረቲ ማል ጀደ አጀጀ ሴተን የሮ ኡዳንተን ኡዱ ኬቸኒ lakkoofsa hirruudhaan dhakaa 3 yookaan dhakaa 5 yookaan dhakaa 7 xaragadhaa jedhe. So mucayyoon tun mana fincaan seenteeti private party ishii yookaan immoo qaama saalaa ishii akkamitti dhakaa 3 akka xaragattu nutti haa himtu. ነብዩዋ በጎዶሎ ቁጥር ፕራይቬት ፓርታችሁ ወይንም ብልታችሁን ጥረጉት በድንጋይ በ3 ድንጋይ በ5 ድንጋይ በ7 ድንጋይ ብሏል። እቺ ልጅ በ3 በ5 እና በ7 ድንጋይ ወይንም በ9 ድንጋይ እንዴት እንደምትጸዳዳ ትንገረን። ነብይን እሺ ፈከኛ ሺቲ ኢሳ ወርዶፉንሞ ሱና jedhama ኢኒሞ ውዱሳ እንዲቀቱ ደካጠን ደረጋታ ማለ ሳይ አልቡካሪ ዲባ ቶኮፍ ሸንተም ጃረት ያከስ jedha ውዱሳ እንጠረገታ ደካደን jedha ሶ አቲስ ውዱ ኬቲ ደካደን ጠረገታ ቁልቁልን ይችሁን ከናሚኒ ነብዩዋ መከተል ሱና ነው። ነብዩዋ ደግሞ ሳይ አልቡካሪ 156 ላይ እንደሚናገረው ቂጡን በድንጋይ ይጠርጋል እንጂ አይታጠብም። ነምኒ ቶኮን ኢጋቱ ታናን ማልታ መታሳ ዮካን ፍሬንስ ይሽራ እንዲጋቱ ታናን ዮካን ሞ ፈታሳ ሚጩ ታናን እንጀራን ባሳሚኒ ሰው ካልታጠበ ልብሱን ካላጠበ ይቀምላል። ነብይን ሽሞ እንጀራኒን ጉተሜራ ነብዩዋ በቅማል የተሞላ ነው፣ ቅማል አለበት። ኒቲን ኢሳ ዘይነብ መታይሳራ እንጀራን ጉራቲፍ ሱናን አቢ ዳውድ ሶዶማ ሰደተ ማረት ተከጀረ ሳያ ሱናን አቢ ዳውድ 380 ላይ ዘይነብ የምትባለው የነብዩ ሚስት ከጭንቅላቱ ላይ ቅማል ትቀምል ነበር ይላል። ከነብዩ ጭንቅላት ላይ እንግድነት ሄዶ ሰው ቤት ምግብ ሰጥተውት ቅማል ይቀምሉለታል። ማን? ነብዩዋል። ኬሱማ ተኤት መነነማ ደሜት ኛታ ከነኒፍ ነብይ ኬቲፍ ጀቹላ መታሳራሞ እንጀራን ጉራተኒፍ ሱናን አቢ ዳውድ ዲግደሚያፉር ሰገልተሚ ተኮረት ተከጀለ አባንኬ ያከሲ ማል ጀደ ገምብራሞ ውዱ የሮጎታ እንጀ ፉኛን ኬቻል ሲያሰዲ ቢሻን ገልቻቶ ባሰይ ውዱ ኬቸንሞ እካደን ረገዳ ይደ ሳያል ቡካሪ ዲባቶኮፍ ጃተሚ ቶክ አፍንጫችሁ 3 ጊዜ ውሃ ጨምሩና አስወጡ። ቂጣችሁን ደግሞ በድንጋይ ጥረጉት። አጀጀ ዳከና ዲዱ እንደንደሱ ቢኮዝ ሱራ አልአዛብ አያት ሶዶሚ ጃረቲ አላፊ ነብይ ወከንሞ አላፊ መሐመድ ከናጀጀን ጅጅራቹ አከንደንደኝ ኒ ኢብስ
ሱራ አልአሕዛብ አያ 36 ላይ ነቢዩና አላህ የወሰኑትን መቀየር እንደማይቻል ይናገራል። ስለዚህ ታዘሻል። ፕራይቬት ፓርቲሽን በድንጋይ እንድትጠርጊ ማለት ነው። መነፍንጫን ጠቅድሌት ቢሻን ፈየደሙ እንደንደሱ ጠካደን መሌ ኩንቁልቁሌና ይሄ ነው ንጽህና እስልምና። ሂሪዮኒ ነቢይ ኬማል ፈካቱ ቁልቁሉዳ ፉላ ኢሳኒራ እንጅራን ኢንኩፋ ቱሬያ ሳያል ቡካሪ 5703 የነብዩ ጓደኞች ፊት ላይ ቅማል ይንጠባጠባል ይላል። ዲቀደ ጀዴታ ጀጄ ኔቨር ኤቨር ማጀደሬ ሆላ ቀላ እንጀራ መለሱ ደፍ ሆላ ቀላ ጀ ዮከንሞ ጉያ ሰዲ ጾማ ጀ ማልቱ ወልት ፊደሜ ጉያ ሰዲ ጾሙ ፊ እንጀራ መታረ በለሱፍ አከምት ማል አከም ጎቴት ወልት ፊደ ነብይቱ አከስ ጀዴታ ጀጄ ቅማል ለማጥፋት 3 ቀን ጾሙ ወይንም ደግሞ 3 ቀን ጾሙ ወይንም በገረዱ መስዋዕት አለ። ቅማል ለማጥፋት ማለት ነው። አከስ ጀዴታ ጀጄ ቁልቁሊን ነብይኬ አከነ ፈካደ አከምት ድጋታት ቱሬ ነብይንኬ ጋፍ ቶኮ ቢሻን ቡዳ ጀደሙ ቦላ ቡዳ ጀደሙ ኬቻ ቂጫኒ ፊደኒፍ ቦልች ሰን ኬቻሞ ሰሮታ ዱአን ለጉ ኡፈታ ፊ ኡዳን ነሞታ ኬቻ ነቀማት ቱሬ ገዲ ፈከኝ ቢሻን ሱን አማን ዱራ ዮጌደ ወከን አማ ገራ ኬኛ ዮጌደ ደልገይሳሞ ዮከንሞ በሊኒሳ ሀርጋ ደኖ ዮሰፈረሙ ዱንዱመጃ ዮከን ሜትራ ሰዲዳ ከናን ውዱ ጎቹን ይደንዳአማ ጀዳኒ ጋፈተን ነብይን ከማል ጀደረ የኒ ደንዳአማ ቢሻን ዋን ተካን እንጢራው የ ሱናን አቢ ዳውድ 67 ላይ ቡዳ ከሚባል ጎሬ ውሃ ውስጥ አመጡለት ውሃ። ያ ጎሬ እስከ እምብርታችን ቢደርስ ነው ጥልቀቱ። የሞቱ ውሾች የሚጣሉበት ነው። ፔሬድ የነካው ጨርቅ የሚጣልበት ነው። ሰገራ የሚጣልበት ነው። በዚህ ውዱ ማድረግ ይቻላል ሲባል ውሃ በምንም አይቆሽሽም ማለት ቢሻንሱን ሐሉስ አከጅጀረቴ ሐዲስ ኒኒ ድበታ ውሃው ከለሩን እንደቀየረ ሐዲሱ ይናገራል። ሱናን አልናሳይ ኢባሰዲፍ ዲደሚቶር ባረራት ያከዱበቱሞ ነብይንኬ ቢሻን ሰኒን ውዱ ጎዴራ ሱናን አልናሳይ 327 ላይ እንደሚናገረው ነብዩ በዚህ ውሃ ውዱ አድርጓል። ሙሐመድ ሐርክ ሰዲቀቴት ፉላ ሰዲቀቴት ቢሻን አፋን ኬቻ ነቄ ሉሉቀቴት ኬቻ ቱፌት ዱጋ የደሰን ኢጣቢሳ እጣቢውን ፊቱን ታጥቦ እጁን ታጥቦ ጠጡት አለ። እኑቱ ዱክሲ ሴሬ ነብይ ከየሚኔ ኩንቁልቁሌና እኑቱ ዱጌ ቢላል ሙ እኑዳ ገርብ ኢትዮጵያ ረደሜ ገርብ ነብይ ከየት ይችላል አትሊስ ገርባ እጣቢውን ፊቱን ታጥቦ እጁን ታጥቦ ውስጡ ተግመጥምጦ ተፍቶ ጠጡት አለ። ማንን ያለው? ቢላልን፣ ኢትዮጵያዊ ቢላልን፣ የነብዩ ባሪያን። አንቺም ባሪያ ነሽ ማለት ነው ሙሐመድ። ከምራሞ ነብይን ኬቲ መነፍንጫን እንደሙ አልካን ሜሻረቲ ዮካን ፖፖረቲ አከሳኒ ረቲ ፊንጫኤት ስሬ ጀለታስ ጎዳ ጀቹዳ አቺ ስሬ ጀለካ ጋፍቶ እኮ እንደቤ ፊንጫን ወሊን ደቤ ሜሻሰን ጀቹዳ የሮ በርባዱ እንደቤ እኑ ፉራደ ጀደ ጋፈቴ አኩማ ዱብስተን ጀቹዳ ኦ ገርቢቲን ኢትዮጵያ ራ ዱፍቴ ሱን ዱግዴርቲ ጀደኒቲ ማን ፊንጫን ኢሳ ዱግዴ ጀቹዳ ማል ጀደረ ነብይን ኬቲ አከምቲ ፊንጫን ዱግዲ ጀደ እንጀን ማል ጀደ ሴተ ስፈን ዱብሳ ዱጉመቲ ደላ ጉዳደን ኢቢዳራ ኦፍ ኤግዴ ጃነመን ሴንዱ ጀደ ፊንጫን ኢሳ ዋን ዱግዴፍ ጀቹዳ አቲስ ፊንጫን ኢሳን ዱግዳ ጀቹዳ ኩን ቁልቁሊና ኬቻኒ ነብዩ ሽንቱን ሸንቶ እቃ ላይ ነበር የሚሸነው፣ አልጋ ስር ነበር የሚያስቀምጠው። አንድ ቀን አጣው። ማን ወሰደው ብሎ ሲጠይቅ ከኢትዮጵያ የመጣችው ባሪያህ ጠጥተዋለች አሉት። በትልቅ አጥር ከገሃነመ እሳት ተጠበቀች አለ። ገነት ትገባለች አለ።
Mana fincaanii isa waan dhugdeef jannata seentii jechuudha. Kun qulqullinnaadha. Halkan tokkoon shaawurii takkaan dubartii 9 wajjin wal qunnamtii saala godha nabiyyiin keeti. Abbaan kee garuu akkas hin godhu. Kun qulqullinnaadha. Natti mene kun qulqullinnaadha. በአንድ ሌሊት ከ9 ሴቶች ጋር በአንድ ጥባት ወሲብ ያደርጋል። ነብይሽ አባትሽ ግን ይሄን አያደርግም። አፋን ቀባ ጀቴቲ የዋየ ቁልቁልና በጣም ሼር ጎዳፍ እና ምንም ዘሼርሹ ከቤት የለም። አቂታ አንድ ስልክ ነው ሼር ቪዲዮ ታውት ኦኬ እና ከዛው በቃ እኔ ምን ትላልኩኝ ምናምን ጓድ እዛ አንድ አብረን የምንማረው ጓደኛ ልጅ ምናምን እሷ ጋር ነበር እና በቃ በሚችሉት አቅም ልብስ ሰጡ ምናምን እና ማረግ ያለባቸው ነገር አድርጉልኝ ወደዚህ መጥቶኝ ወደዛው ላኩሽ እነሱ እንትን ብለው ማለት ነው። ሙሉ አሁን ክርስቲያን መሆን እንዳሰብሽ ቤተሰብ አውቀዋል ማለት ነው። አዎ በቃ ማለት ሲናገሩኝ ምናምን በዛ ጋር በዚህ ቆና አባቴ በጣም ሰው ነውና በጣም አሪፍ ሰው ነው። በጣም ይቆጣናል። በዛ ሰዓት ወንድሙ ደውሎ ሲነግሩ አጎቴ ምናምን በር ላይ ነው ቆሞ ይጠብቅ። ኦኬ ደግሞ ለቤት ስገባ በቃ ነጠላይ ምናምን ጫርቅ ልሰጥቻቸው ልጆቹ ምናምን ነው ወደ ቤት እየገቡ የነበረው እና እንደዚህ አልመሰለኝ ደግሞ ያየኝ አልመሰለኝም ነበርና ከዛ ወደ ቤት ስደርስ የት ነበርሽ ምናምን በተከታታይ እየመጣሁ ነው ስላቸው አይደለም ሌላ ቦታ ነበርሽ ሰምተናል ምናምን እንደዚህ ቤተክርስቲያን የምትሰሩ ይገልሽ ምናምን ከዛ በኋላ ደግሞ ቦርሳዬን ይዤ ነበር ከትክክል ቦርሳዬን ይዤ ላይ ይዤ ነበር ነጥቆኝ ሲያራግፉት መጽሐፍ ነበረ የማርያም ስዕልና ማተብ ውስጥ ነበረ ኦኬ ምናምንና ከዛ በኋላ በቃ ይሄንን ሳይ ምናምን ተለመሽው ሰዎች በቃ አሁን ያለው ምናምን ባይል ሆን ያለው ምናምን በቃ ወንድሞቼ ምናምን እንደዚህ አለቅሽ ምናምን በማለት በጣም ትልቅ እንትን ነበር እዛ ጋር እና ከዛ በቃ የሚደርስብኝ አሁን ለወደፊት የሚደርስብኝ ነገር ስላወቅኩኝ ቶሎ ከዛ ቤት መውጣት ፈለግኩኝ አወጣሁኝ እና በቃ ደውሎ ራሱ በተደጋጋሚ እያስፈራሩ ነበር ወንድሜ ራሱ ያለሽበት ቦታ መጥቼ ማለትሽ ነው በቃ ብዙ ነገር ነበርና ከዛ ወደዚህ መጥቼ ሲኑን አወጣሁት እኔ ከውስጡ ከዛ ይሄን አወጣሁት ምናምና በቃ ብዙ ነገር ነበር ጌታ አይ በቃ ያለውን ነገሮች እንትን እንላለን። ትምህርቱን በደንብ ተማሪ፣ በቅርብ ትጠመቂያለሽ ብለን ተስፋ እናደርጋለን እና ነገሮችን እንግዲህ ከኛ ጋር ያሉትን ለማስተካከል እንሞክራለን። ያው እናት አባት ምንም ቢሆን ሃይማኖቱን ከቀየረ እንደ እስልምና አስተምሮ ግደሉት ነው የሚለው። እንደውም ሱናን ናሳኢ 40-60 ላይ ማንኛውም ሰው ከሃይማኖት ከወጣ ያን ሰው የግደሉት ነው የሚለው። ቤተሰቦቹም ወደው አይደለም ያ መንፈሱ ስለተጠናወታቸው ስለሆነ እንደዚህ አይነት መንፈስ ደግሞ ከባድ ነው፣ እንዲህ በቀላሉ የሚፋታ አይደለም። ስለዚህ ጸሎት አድርጊ፣ ቤተሰቦችሽም ወደ አንቺ የሚመጡበትን አንቺም ደግሞ ተጠምቀሽ ሙሉ ወደኛ ህብረት የምትቀላቀይበትን እኛም በጸሎት እናስብሻለን። በርቺ፣ እደውልልሻለሁኝ። ላይቭ ላይም የቤት ተጠመቅሽ ቀን እንገናኛለን። እሺ ደውይልኝ፣ ፎቶም ላኪልኝ ተጠምቀሽ። እሺ መልካም ሁሉ ይቅናሽ። ሰላም እንዴት ናችሁ? አንድ ጥያቄ አድምሯችሁ ላይ እስቲ ልጫር። ቤታችሁ ውስጥ የ65 ዓመት ሽማግሌ መጣ፣ እናንተ ደግሞ ዳዴ የምትል ህፃን ልጅ አለቻችሁ። እኔ በህይወት ከቆየውኝ እችም ከፍ ካለች አገባታለሁ ቢላችሁ የሽማግሌ ምንድነው አይምሯችሁስ የሚፈጠረው? ይሄ መልእክተኛ ይሄ እንግዳ ከፈጣሪ የተላከ ነው የምትሉት ወይንስ አጋንንት ነው የላከብን ወደ ቤታችን ብላችሁ የምታስቡት? እየቀለድክ ነው ልትሉት ትችላላችሁ። ይሄ ታሪክ የሚገኘው ሲረቱ ረሱሉላህ ዘ ላይፍ ኦፍ ሙሐመድ ኢብን ኢስሐቅ ወይም ኢብን ሂሻም በኋላ ባስተካከለው መጽሐፍ ላይ የሚገኝ የሙስሊሞቹ ነብይ ያደረገው ነው። ፔጅ 311 ላይ ይገኛል። እንደዚህ ይላል። I recorded that the apostle saw her, al-Fidal, when she was a baby crawling before him, and said, if she grow up, I'm still alive, I will marry her, but
he died before she grew up. ዳዴ እያለች በፊቱ ስታልፍ ፊደል የምትባለው አያት ያላ መልእክተኛ እቺን ሕፃን ልጅ ስታድግ ከፍ ስትል እኔ በህይወት ምቆይ ከሆነ አገባታለሁ አለ። እሷ ሳታድግ ነብዩ ሞተ ይላል። ነብዩ የሞተው በ65 ዓመቱ እንደሆነ ሐዲሶች ይናገራሉ። እሷ ዳዴ እያለች እሱ ከሞተ፣ ስለዚህ ዳዴ የምትል ሕፃን ልጅን ለወሲብ የሚመኝ አካል ነብይ ብላችሁ ትቀበላላችሁ ወይንስ ይሄ ቤት የመጣው የሰይጣን መልእክተኛ ነው ብላችሁ የምታስቡት? ሴት ሕፃን ልጅ ያለቻችሁ አስተውሉና አዳምጡ። ይሄ እናንተ መመሪያ ነብያችሁ የተገበረው ነው። ሌላ ሕፃን ልጅ አሁንም ሕፃን ልጃችሁን በህልሜ አይቻታለሁ የ56 ዓመት ሰው ቢላችሁ ሕፃን ልጃችሁን ትድሩታላችሁ? እንደዚህ ይላል አዲሱ ሳሂህ ቡኻሪ 50:78 ላይ Allah's messenger said to me, you have been shown to me twice in my dreams. A man was carrying you in a silken cloth and said to me, this is your wife. Uncovered it, and behold, it was you. I said to myself, if this dream is from Allah, he will cause it to come true. ምንድነው የሚለው? በህልሜ ሁለት ጊዜ ታይተሽኛል አይሻን ነው እያለ ያለው። አይሻ ማለት ደግሞ በዛን ሰዓት ገና ሕፃን ልጅ ነች። ገና 6 ዓመት እንኳን ያልሆናት ነች። በህልሜ ሁለት ጊዜ ታይተሽኛል። ስለዚህ በህልሜ ሁለቴ ስትታይኝ ሲልከን ልብስ የለበሰ ግለጣት አለኝ። ገለጥኩኝ። ከዛ ስገልጥ አንቺ ነሽ። ይሄ ህልም የሚሳካ ከሆነ ካላ ነው አልኩኝ ይላል። እውነት የሚሆን ከሆነ አስባችሁታል? የ6 ዓመት ሕፃን ልጅን እንደዛ ቢላችሁ ምንድን ነው የምታደርጉት? እንቀጥል። ሳሂህ ቡኻሪ 51:34 ላይ the prophet married her when she was 6 years old and he consummated his marriage when she was 9 years old. Hisham said, I have been informed that Aisha remained with the prophet for 9 years, i.e. till his days. አይሻን ነብዩ ያገባት በ6 ዓመት ሲሆን ሜሬጅ ኮንሱሜትድ የሆነው ደግሞ በ9 ዓመት ነው። እሱ በዛን ሰዓት ዕድሜው ስንት ነው? 56 ዓመት ነው። የ56 ዓመት ሽማግሌ የ9 ዓመት ሕፃን ልጃችሁን ወሲብ ሲፈጽምባችሁ ምንድን ነው የሚሰማችሁ? ወይንም ደግሞ ወሲብ ሲፈጽምባት ምንድን ነው የሚሰማችሁ? ይሄ ከፈጣሪ የተላከ ነው እውነት ትላላችሁን? ይሄ ፈጣሪ ነው ትላላችሁን? እንቀጥል። ይሄ ነብይ ደግሞ ባንዴ 9 ሴቶችን መገናኘት የሚችል የ30 ወንዶች የወሲብ ጉልበት ያለው ነው። ይህ ማለት አይሻን በ9 ዓመቷ 30 ወንዶች ልክ እንደደፈሩት ቁጠሩ። ምክንያቱም ሳሂህ ቡኻሪ 268 ላይ እንደዚህ ይላል። ቻፕተር ይልና having sexual intercourse and repeating it and engaging with one's own wives and taking a single bath after doing so. ግብረ ሥጋ ግንኙነት በተደጋጋሚ ስለማድረግና አንዴ ብቻ ወሲብ ሻውር ስለመግባት የሚናገር ነው ርዕሱ። ተዛ እንደዚህ ይላል። አነስ ቢን ማሊክ said, አነስ ቢን ማሊክ እንደዚህ አለ። the prophet used to visit all his wife in round. ነብዩ ሚስቶቹን በሞላ ይጎበኝ ነበር። during the day and the night and they were 11 in number. በዛን ሰዓት 11 ነበሩ ሚስቶቹ። ቀንና ማታ ይጎበኛል ማለት ወሲብ ያደርጋቸዋል ማለት ነው። I asked Anas, had the prophet the strength for it? እንዲህ ብዬ ጠየቅኩ አነስን ይላል። ነብዩ ይህንን የሚያደርግበት ጥንካሬ ያለውን? Anas replied, we used to say that the prophet was given the strength of 30 men. ስንት ጉልበት ተሰጥቶታል ነው የሚለው እዚህ ጋር? የ30 ወንዶች የወሲብ ጉልበት እንደተሰጠው ይናገራል ማለት ነው። ስለዚህ የ30 ወንዶች ጉልበት የተሰጠው ሕፃኗ አይሻን ወሲብ አደረጋት ማለት ነው። ሜሬጅ ኮንሱሜትድ ማለት ሜሪም ዌብስተር ላይ ዲክሽነሪው ማየት ትችላላችሁ። እንደገና ደግሞ
ኦክስፎርድ ዲክሽነሪ ማየት ትችላላችሁ። የተለያዩ ዲክሽነሪዎችን ይዩ። ሜሬጅ ኮንሱሜትድ ማለት ሜሬጅ ዊዝ በንትን ከሴክስ ጋር ሲሆን ነው። ፔኔትሬሽን ሲኖር ነው። ሊትራሊ ፔኔትሬሽን ከሌለ ሜሬጅ ኮንሱሜትድ ሆነ አይባልም። ምክንያቱም ለምሳሌ ልስጣችሁ። ሱራ አልአሕዛብ አያት 49 ላይ እናንተ ያመናችሁ ወይ ምዕመናትን ባገባችሁና ከዚያም ሳትነኳችሁ በፊት በፈታችኋቸው ጊዜ ለእናንተ በእነሱ ላይ የምትቆጥሯት ኢዳ ምንም የላችሁም ይላል። ሳትነኳቸው ማለት እንዲመንካት አይደለም፣ ወሲብ ሳታደርጓቸው ማለት ነው። ይሄ ማለት ምን ማለት ነው ብሎ ኢብን ከሲር ሲያብራራው a gift or and no idda for women who are divorced before consummation of the marriage ብሎ ያስቀምጠዋል ማለት ነው። ኢዳ ቆጥሩም ስጦታ ማሰጡም before consummation of marriage ከሆነ it also indicates that it is permissible to divorce a woman before consummating the marriage with her. ኢዳ ማለት አርግዛለች አላረገዘችም ብላችሁ ምቆጥሩት ነው። ስለዚህ ቢፎር ኮንሱሜሽን ኦፍ ሜሬጅ ከሆነ ኮንሱሜትድ አልሆነም ሜሬጅ ማለት ኢዳ ቆጥሩም፣ አረገዘች አላረገዘች ብላችሁ አትጠብቁም። ምክንያቱም ኮንሱሜሽን ምንድነው? ሜሬጅ ኮንሱሜትድ ሆነ ማለት ግንኙነት አደረጋት ማለት ስለሆነ፣ ግን ቢፎር ከሆነስ ኮንሱሜትድ አልሆነም፣ ስለዚህ ግንኙነት አላደረጋትም ማለት ነው። ስለዚህ አይሻም በ9 ዓመቱ ነብዩ ምን አድርጓታል? ሜሬጅ ኮንሱሜትድ ሆኗል። ይሄ መድፈር ነው ብለን ደግሞ እንናገራለን። ምክንያቱ ለምንድን ነው እሱ መድፈር ነው ብለን የምንናገረው? ሳሂህ ቡኻሪ 3894 ላይ ሐዲሱ እንደምታዩት ነው። ነብዩ አይሻን ሲወስዳት ምን እንደሚደረግባት ምን ሊደረግባት እንደሆነ ሳታቅ ነው የወሰዳት። እንዲህ ሳታቅ ከዥዋዥዌ የተጫወተች አሯሩጣ እናቷ አምጥታ ነው የሰጠቻት። በእኔ ላይ ምን ሊደረግ እንደሆነ ሳላቅ ነው ትላለች። በእሷ ላይ ምን ሊደረግ እንደሆነ የማታቅን ሕፃን ልጅ 30 የወንዶች የሴክስ ጉልበት ያለው ሰው ወሲብ ሲያደርጋት ይሄ ከመድፈር በምንም አይተናነስም። ይሄ መድፈር ነው እንጂ ወሲብ ግንኙነት አደረጉ አይባልም። ደፈራት ነው የሚባለው። 30 ወንዶች እንደተገናኟት ነው። በእንስሳ ብንጠራው ሲራ ነው የሚባለው። ይሄ ሰረራት ነው የሚባለው። 30 ወንዶች የ9 ዓመት ሕፃን ልጅን ይሄ መድፈር ነው እንጂ የሚባለው ግንኙነት የሚባለው የሁለቱ ነፃ ፍቃድ እሺታ ሲኖርበት ነው። አይሻ ሐዲሱን እንደምትመለከቱት በእኔ ላይ ምን ሊደረግ እንደሆነ ሳላቅ ነው ትላለች። ፕላስ ደግሞ ሱናን አቢ ዳውድ 21:1 ላይ እንደዚህ ይላል the messenger of Allah married me when I was 7 years old ያላ መልእክተኛ 7 ዓመቴ ላይ አግብተው ነበረ። ኦኬ he had intercourse with me when I was 9 years old 9 ዓመት ላይ ሆኜ ደግሞ ኢንተርኮርስ ያደርገኛል ማ ነብዩ። ስለዚህ እቺ ሕፃን ልጅ ስለ ወሲብ የምታውቀው ነገር የለም። በ9 ዓመት ጀምሮ ወሲብ ያደርጋት ነበረ። ሙስሊሞች ቆም ብላችሁ አስቡ። ሴት ልጄን የ56 ዓመት ሽማግሌ በ9 ዓመቷ ያውም በጣም በሴክስ 30 የሴክስ ጉልበት ተሰጥቶታል ተብሎ የሚባለው የ9 ዓመት ሕፃን ልጃችሁን ወሲብ ቢያደርጋት እንዴት ነው? በውስጥ ልታወሩ የምትፈልጉ ከዚህ ነፃ መውጣት የምትፈልጉ ቴክስት አድርጉልኝ። ቴንክ ዩ። ጀሚዓ ተርሚዚ 2732 ሱናን ቡኻሪ 3147 ላይ ሱናን አቢ ዳውድ 4452 ላይ ሱናን ናሳኢ 296 ላይ ሱራ 8 የጦር ዘረፋ ገንዘቦች ይባላል። ሳሂህ ቡኻሪ 604 ላይ እንዲላል ይችላል። ሱራ ኒሳ አያ 24 በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት። ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳሂህ ቡኻሪ 1149 ላይ ናሬትድ አቡ ሁረይራ እንደተረከው ያው ሐዲሱን እንደምትመለከተው ነው 6799 ሳሂህ ቡኻሪ ላይ ይገኛል።
ሱናን አቢ ዳውድ 372 ላይ አይሻ ሪፖርትድ ሙተዋሊክ ቡክ 41 ሐዲስ ነምበር 16 ላይ እንደዚህ ትክክለኛ ሐዲሱ የሚገኘው ሳሂህ ሙስሊም 1403 ኤሌ ሲሆን መመሪያው ራሱ ቻፕተሩን ይላል። ያው ሐዲሱን ደግሞ ሱናን አቢ ዳውድ 519 ላይ ክርስቶስን እውነትን ስለሆነ አስፈራንም ማለት ነው፣ አንደነግጥም ማለት ነው። ሙሐመድ ግን ምን ይላል? እኔ የመጣሁት ሰዎች ሁሉ ላኢላሃ ኢለላህ እስኪሉ ድረስ ልጋደል ነው። እንደዛ ካላሉ ንብረታቸው ህይወታቸው አይጠበቅም፣ የሰየፏታል አለ። ያው እንደምታዩት አዲሱን ሳሂህ ሙስሊም 21 ኤን መመልከት ይቻላል ማለት ነው። እንዲሁም ሙሐመድና አላህን የተናገረን አለ እጁን እያፈራረቁ አንድ እጁን ከዛ እግሩን ከዛ ሁለተኛ እግሩን ከዛ አንገቱን እየቆራረጡ መግደል ነው። ሱራ አልማኢዳ የማዕድኑ ምዕራፍ አያ 33 ላይ። ስለዚህ ሙሐመድን መናገር ማለት ልክ ሙሐመድ ላይ ጦርነት እንደመክፈት ስለሆነ አካላቶቹን ቀስ ቀስ እያሉ እየቆረጡ አሰቃይቶ መግደል ብለውታል። የ6 ዓመቷን አይሻ ግብቶ በ54 ዓመቱ በ56 ዓመቱ ላይ ደግሞ በ9 ዓመቷ ላይ ወሲብ አድርጓታል። እኔ ሳለው የምለው ሱናን አቢ ዳውድ 21 ላይ ነው። ልጨምርልህ ኢብን ሀጀር አልአስቀላኒ ሱናን አቢ ዳውድ 21 ላይ ሱራ አልሙእሚኑን ወይንም ደግሞ 23ኛው ምዕራፍ አያ 6 ላይ ኢብን ተሚያ ምን ይላል? The messenger of Allah used to kiss the penis of Al-Hasan. ሱራ ኒሳ አያ 3 ላይ ለወንዱ 4 ሴቶችን ለምንድን ነው አላህ የፈቀደው? ይሄው መረጃ ሳሂህ አልቡኻሪ ላይ የሚገኝ ነው። ሱናን አቢ ዳውድ ላይ የሚገኝ ነው። ኦተንቲክ የሆኑ ሐዲሳቶች ላይ የሚገኝ ነው። አልመንጁም አልከቢር በአልጠበረኒ ቮሊዩም 12 ፔጅ 108 ሐዲስ 12615 ላይ አብደላህ ቢን አባስ ሰይድ 2919 ላይ እንደዚህ ይላል። ሰውዬ በትንሳኤ ቀን ልብሱን ይዞ ይመጣል ይላል። ሱራ አል-ኢምራን 60 ላንብብልህ። ሱናን ኢብን መጃ 2957 ላይ እንደዚህ ይላል። እንደገና ደግሞ ሙሐመድ የወንድ ልጅ አፍም እንትን ይል ነበር። አልአደብ አልሙፈርድ 1183 ላይ ሙሉ አዲሱን አንብቦት። ጓሪ 1603 ላይ የተዘገበ ነው። እንደዚህ ይላል። የሴቶቹን ላንብብላችሁ። ሸምሰዲን ኢብን ቀይም አልጀውዚ የኢብን ተሚያ ተማሪ ነው። ፓርት 4 ላይ ወይንም ደግሞ ቮሊዩም 4 ላይ ፔጅ 129 ላይ ወይንም ደግሞ በእንትኑ ላይ 96 እና 97 ላይ የሚገኛል። ፔጆቹ የተለያዩ ቦታዎች ላይ ስላሉ ነው። እንትን ላይ ለምታወርዱ 96 97 እንደዛ አካባቢ ላይ ይገኛል። ስለ ሴቶቹ እንደዚህ ይላል። ይሄም ሳሂህ ሙስሊም 3028 ላይ የተዘገበ ነው። ላንብብላችሁ። ሳሂህ ሙስሊም 2771 ላይ ሳሂህ አልቡኻሪ 43 76 እና 77 ላይ የተዘገበ ሐዲስን ላንብብ የሚናገሩት ማለት ነው። ለምሳሌ ሱናን ኢብን መጃ 537 ላይ ሳሂህ ሙስሊም 1440 ሲ ላይ መመልከት ይቻላል ማለት ነው። ቆረጧል። ገመድ ብሰር እጇ ይቆረጣል። ሐዲሱን እንደምታየው ሱናን ናሳይ 4891 ላይ መመልከት ትችላለህ። ይሄን ቁርአንም በተፍሲር በአማርኛው እንደዚህ ይላል። ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት አልበቀራ 228 ላይ የሚገኘው ቁጥር ላይ ያለው አንቀጽ ሲወርድ ሱናን አቢ ዳውድ 372 ላይ አይሻ ሪፖርትድ ትክክለኛ ሐዲሱ የሚገኘው ሳሂህ ሙስሊም 1403 ኤሌ ሲሆን እኔ ፎይ ባለም ምንም ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለህግ እንዲያቀርብ እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ
የሚገኙት ማለት ነው። ወሰላሙ አለይኩም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል አላችሁ ያችሁ ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለ መጽሐፍ ማማይ አንቺ የሸርሙጣ ልጅ ትልቅዬ ውሸት መጋዘን ላሳያችሁ። ዛሬም ግብዳ ማለት ነው። ቤቱን ዘግቶ ተደብቆ ከውሸት ውጪ ፌስ ቱ ፌስ ዲቤት ማድረግ ማይችለውን እንዴት እንደሚዋሽ በአረብኛ ተደብቆ ላሳያችሁ። ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም የዓለም ቤዛ ነች እሷ ወራይ ተብሎ ነይ 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 ሲሉሽ ማርያም ነይ ነይ ሲሉሽ ፈጥነሽ ድረሺ ከነልጅሽ ነይ ነይ ሲሉሽ ማርያም አለ። ጻድቃን ይደነቃሉ። ለምሳሌ ማርያም፣ ገብርኤል እንዲህ እያለ ማለት ነው ይደነቃልና መጨረሻ ላይ እኔ እስላም ውስጥ መጥቼ ማለት ነው ላጣቸው ነው ወይ እነኚህን ያልኩትን ሱብሃንአላህ ኢስላም ትክክለኛ ቦታ ሰጥቷቸው በቃ እንትን ብሏል። ለምሳሌ ገብርኤል ማለት ነው እነኛ ችግርተኞችን ያዳነ ሊቀ መላእክ የሆነ የመላእክቱ ምና እዚህ ይመጣላ። ጅብሪል ምንድነው ያው ወደ ኢስላም ላይ ያለው ቦታ አለ። ማርያም ልዩ ቦታ ነው ያላት በክርስቲያኒቲው ማለት ነውና ይዘመራል። ሽርክ ነው። አሁን እንደዚህ ባል ማርያም ነኝ ነኝ ሲሉሽ ከነ ልጅሽ ከኢየሱስ ክርስቶስ ጋር ፈጥነሽ ድረሽና አድኝን። ይሄ እንትን ነው ኢስላም። ያው ይሄንን አሁን በኢስላም ሚዛን የፈጣሪን ባህሪ ነው መቼም ኢስላም በኢስላም ሚዛን ስታስቀምጥ ዒሳ ኢብኑ መርየም መክሉቅ ነው፣ ለዚህ ፍጡር ነው። ማርያም ፍጡር ነች። ለዚህ ነይ ነይ ሲሉሽ ማለት ኢስቲጋሳ የምንለው ነገር ነው። አላህ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም፣ ጌታችሁን እናንተ ድረስልኝ ባላችሁት ጊዜ ደረሰላችሁ። ያለ መረጃ ሲወራ ነው ስድብ የሚባለው አይደል? አዳምጠኝ። ሰሞኑ ባነሳው ነገር በመሐመድ ላይ ታፍራላችሁ ብለህ አውርተሃል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ታፍራላችሁ የሚለው ነገር ተቆራርጦ ነው። እውነት ነው። እዚህ ጋር አልዋሸህም። መሐመድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ። ጠየቀኛል። እሱ ንግግር መቼ ነው ያደረግኩት መሰለኝ? የዛሬ 3 ወር ምናምን አካባቢ ይመስለኛል። የእናንተ ኡስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት። ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ። እንደዚህ ስለ ጳውሎስ እያብጠለጠሉ ነው፣ የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። እዴ ጳውሎስ አሳፋሪ ሆኖ ሄጄ ቤታቸው ዲቤት አደርጋችኋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ 1-2 ኮመንት እንደጻፍኩኝ አስገቡኝ። እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚውት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚውት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብይህ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ።
እሺ ጥያቄ ልጠይቅህ። ስንት ዓመትህ ነው? ጠይቀኝ። ስንት ዓመትህ ነው? ተው፣ ስለ መቴ ተው፣ ጥያቄን ጠይቀኝ። ስለ እኔ እንደምታው። ኦኬ እሺ። ጥያቄ ፈለከውን ጥያቄ ጠይቀኝ። በ56 ዓመት በ56 ዓመት ቆይ በ56 ዓመት ቆይ ቆይ በ56 ዓመት ቆይ ፕሊዝ ቆይ ታፍራለህ አታፍርም? እንመልከት። አሻንጉሊት የምትጫወት ህፃን ልጅን ገና የ6 ዓመትን ለወሲብ ትመኛለህ? የ6 ዓመት ህፃን ልጅን በ54 ዓመትህ ላይ ለወሲብ ትመኛታለህ? ልታገባት ትመኛለህ? ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ? አንዴ ይቅርታ፣ በአካል በጠረጴዛ ዙሪያ ማውራት እንችላለን? እንደዚህ ቴሌግራም ምንድን ነው ትችላለህ? እችን ነገር ትችላለህ? በጠረጴዛ በአካል ተገናኝተን ማውራት እንችላለን? በአካል ይቻላል? ያው አሁን እያወራን እኮ ነው። 27,000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይሄን መልስልኝ። አለማፈርህም አይሆን አላፍርበትም። የጠየቁን ጥያቄ መልስልኝ። እኔ በዲኔ አላፍርም፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንንም አንጨምርም። አትፍራ፣ አትፍራ። ቆይ ጥያቄ ነው። ይኸውልህ ስማኝ አንዴ። እሺ ለማታዳምጠኝም እኔን እኔ አሁን ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለግከውን ይዤ በአካል ማውራት እንችላለን? እሺ በቃ እኔ እንገናኝ። አላህን ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖር ይችላል። ለህይወትህ ስጋ ሊኖር አትፍራ። ይኸውልህ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህን የያዘ ሰው አይፈራም። እና በአካል ተገናኝተን በአካል ተገናኝተን 28,000 ሰው በላይ እያዳመጠ ነው። እባክህ በቃ። ስለዚህ በነብይህ ካላፈርክ የጠየቅኩህን ልመልስልኝ ትችላለህ? ለምን? እሺ መልስ ስጠኝ። እሺ መልስ ስጠኝ። ኖ መልስ ስጠኝ። ይኸውልህ አንተ ፈጣሪ ስለሆነ ይብላኛል። በዚህ ጋር እኔ ይኸውልህ በቃ ፎሎ አድርጉኝ። እኔ ጠየቁት ጥያቄ ፎሎ አድርጉኝ። በቃ የተሳሳትኩበትን መረጃ ማምጣት ተቻልኩ እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ። እወዳለሁ። ከስር ወይን መረጃ በአካል ለምን ፈራክ? በአካል ለምን ፈራክ? በአካል ምን ፎቶ ልታነሳኝ አይደለም? እኔ በአካል ፎቶ ልታነሳኝ ነው? ምን አድርግልህ? አይደለም በቃ ፎሎ አድርጉኝ። እሺ ስማኝ አንዴ እንደማመጥ ፕሊስ አንዴ ነው። በቃ ምንም አልፈራም። አንተና እኔ ብቻ በአካል ተገናኝተን በቃ እሺ አንዴ 400 ሺህ ብር ሊበላ ፈልጎ ነው ልጁ ከሌላ ሰው ጋር ሀሳብን ቀጥል። እሺ 70 ሺህ በላን ካራቸው ነገሮች ነው ያለው። 400 ሺህ 50 ሺህ የምትሉት ነገር